ሰላም ውድ የቻናላችን ተከታታዮች ጥሩ የኢንቨስትመንት አማራጭ ያላቸውን የንግድ ሱቆች መረጃ ሰጣችኋለሁ። በቦሌ ኤድና ሞል የምታዩት አፓርትመንት ከግራውንድ እስከ ስድስተኛ ድረስ የንግድ ሱቆች ናቸው። ልክ አለምነሽ ፕላዛ ጋር እንዳሉት ማለት ነው። አሁን መገኘው ቦሌ ኤድና ሞል ነው፣ ሃይ ስኩሉ ፊት ለፊት ማለት ነው። ታዲያ ከግራውንድ እስከ ስድስተኛ ድረስ ለተለያየ ፐርፐዝ የሚሆኑ የንግድ ሱቆችን ብትገዙ ምን አይነት ጥቅም ልታገኙ እንደምትችሉና ኢንቨስትመንት ሬቱን ኢሹ ማድረጋችሁናል ማለት ነው። ታዲያ እነዚህ የንግድ ሱቆች ከ20 ካሬ ጀምራችሁ እስከምትፈልጉት የካሬ አማራጭ በቦሌ ኤድና ሞል ጥሩ የኢንቨስትመንት አሴት ያላቸውን የንግድ ሱቆች ነው ዛሬ ልነግራችሁ የፈለጉት። እነዚህ የንግድ ሱቆች ከግራውንድ እስከ ስድስተኛ ድረስ ከ20 ካሬ ጀምራችሁ የፈለጋችሁትን የካሬ አማራጭ በቦሌ ኤድና ሞል አዲስ አበባ ስቴዲየም ፊት ለፊት ወይም ደግሞ ኤድና ሞል አደባባዩ ጋር ከ20 ካሬ ጀምራችሁ የንግድ ሱቆችን ማግኘት የምትችሉበትን ሳይት ዛሬ ነገርኳችሁ። እናንተም ስለነዚህ የንግድ ሱቆች መረጃ ስትፈልጉ እታች በማስቀምጥላችሁ ስልክ ኮንታክት ብታደርጉኝ ሙሉ መረጃ መስጣችሁናል ማለት ነው። እኔ ካሳሁን እባላለሁ። የዲማ ሆፕ ስቴት የሽያጭ አማካሪ ነኝ። ዲማ ሆፕ ስቴት በቦሌ መድኃኔዓለም እያስገነባ ያለው አፓርትመንት አሁን ላይ የተናጠል ዲጂታል ካርታ የተዘጋጀለት ነው። በ30% ቅድመ ክፍያና በ50% ቅድመ ክፍያ መኖሪያ ቤት አፓርትመንቶችና የንግድ ሱቆችን እየሸጠ ይገኛል። ታዲያ እዚህ አካባቢ የንግድ ሱቅ ብትገዙ ኪራይ ዋጋ በካሬ እስከ 5000 ብር ነው። አንድ ካሬ 20 ካሬ ደግሞ ግራውንድ ላይ ከኛ ሳይት ብትገዙ እስከ 100,000 ብር ድረስ ኪራይ ቫልዩ ይኖራቸዋል ማለት ነው። ታዲያኛ ደግሞ ከ750,000 በካሬ እስከ 300,000 ብር ድረስ ነው እየሸጥን ያለነው ከግራውንድ እስከ ስድስተኛ ድረስ ማለት ነው። በ30% ቅድመ ክፍያና በ25% ቅድመ ክፍያ የንግድ ሱቆችን ዛሬውኑ የግላችሁ ማድረግ ትችላላችሁ። የንግድ ሱቆቹ የተናጠል ዲጂታል ካርታ የተዘጋጀላቸው ናቸው። አፓርትመንቶችንም ካያችኋቸው ልክ እንደዚህ ለገስት ሃውስ ፐርፐዝ የሚሆኑ አፓርትመንቶችን እየሸጥን ነው የምንገኘው በቦሌ ኤድና ሞል። ከምንም በላይ ለገስት ሃውስ አዋጭ ኢንቨስትመንት አማራጭ ነው ቦሌ ኤድና ሞል ላይ ያስገነባን ያለው አፓርትመንት። ታዲያ ባለ 2 መኝታና ባለ 3 ባለ 4 መኝታ የተወሰኑ አፓርትመንቶች ይቀሩናል። እናንተም ስለ እነዚህ አፓርትመንቶችና የንግድ ሱቅ መረጃ ስትፈልጉ ታች በማስቀምጥላችሁ ኮንታክት ታደርጉኝ ሙሉ መረጃ መስጣችሁናል ማለት ነው። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።